አምላካችንማ አንድ ነው ይላሉ ማን ነው ስንላቸው እግዚአብሔር ነው እግዚአብሔር የኛ አምላክ ከሆነ ኢየሱስ የማን አምላክ ነው አሃ ኢየሱስ እኮ ማለት ራሱ እግዚአብሔር ነው ይሏቸዋል ራሱ እግዚአብሔር ከሆነ ኢየሱስ ወደ አምላክ የሚለው ታዲያ ማንን ነው ራሱን ነው አምላክ የሚለው ኖ አብና ወልድ አንድ ናቸው ይሉሃል ናቸው እነማን ናቸው ከአንድ በላይ ነው እነማን ናቸው እና አብና ወልድ ብለን እንቁጠር አይ እግዚአብሔር አንድ ነው አንድ ከሆነ ናቸው የሚባል ነገር የለማ ነውና ናቸው በአንድ አረፍተ ነገር ውስጥ አይጠራም ማይሆን ነገር ነው ምረጡልን አንዱን ነው ምናልባት ከተከራከርክም አንተ ፈላስፋ ነህ በፍልስፍና የአምላክን ሚስጥር ጥበብ ልትረዳው አትችልም ይሄ ከሰው አእምሮ በላይ ነው ይላል በላይ ከሆነ በቃ አትስበከኝ እኔም በእምነቴ ልሄድበት የማይገባኝ ነገር ለምን ትሰብከኛለህ ወይ እንደ ፕሮቴስታንቱ ደግሞ መንፈስ ቅዱስ ስላልገለጸልህ ነው ያልገባህ ይላል ካልገለጸልኝ ሁጃ አልቆመብኝማ ስለዚህ ነገ ገሃነም እሳት ለምን ገባለሁ ማስረጃ ባልቆመብኝ ባልገባኝ ነገር አላህ አንድ ነው የሚለው ግን ቁርአንንም ሳልማር እንዲሁ በህሊና ብቻ የሚገባ እውነት ነው አንድ የምትለዋ ቤቴ ውስጥ አለች አባወራው ስንት ነው የስድስት ልጆች አባት አንድ ነው ትምህርት ቤት ውስጥ አለ ዳይሬክተሩ ወይም ዩኒት ሊደሩ ስንት ነው አንድ ነው መስጂድ ውስጥ አለ ኢማሙ አንድ ነው ፍርድ ቤት አለ ውሳኔ ሰጪ ዳኛ አንድ ነው ቤተ መንግስት ውስጥ አለ ያ ሀገር በፕሬዝዳንት የሚተዳደር ወይ በጠቅላይ ሚኒስቴር ወይ በመሊክ በንጉስ አንድ ነው ታዲያ ይሄን ዩኒቨርስ ሰማይ ምድር ፀሐይ ጨረቃ ቀንና ሌሊት ሳይዛቡ በተዋቀረ መልኩ የሚመራቸው ኃይል አንድ ነው በቃ ክርክር የለውም ተመልሼ ግን ያን አንድ ሶስት ብዬ ለመቀበል ግን እንዴት ምን አርጌ ልቀበል አንድን ሶስትን አንድ እንዴት አርጌ ነው መቀበለው